በስተመጨረሻ ዲብና አደይ ተጋቡ። ድል ባለ ሰርግ የፍቅር እናት እንዲሁም ደግሞ እነ ሊሊ ሁሉም ተጨማምረው ተጨምረው ሰርጋቸውን በደማቁ አወጡ። የፍቅር እናት ለምንድን ነው እስከ ዛሬ ያልነገርሽኝ? ዲብን እንደምታፈቅሪውና ከዲብ ጋር አላማ አለኝ ብለሽ ካሰብሽ መናገር ነበረብሽ ብላ አለቻት። አይትዬ እኔ እኮ እውነት ለመናገር እንደ እናቴና እንደ ቤተሰቤ ስለማይሽ በጣም ፈርቼሽ ስለነበረ ነው እንጂ እንደ ባዳማ ባይሽ ኑሮ ሁሉንም ነገር እነግርሽ ነበረ። በስተመጨረሻ ግን ስለተረዳሽኝ በጣም አመሰግናለሁ። የኔንና የዲብንም መጋባት ስለፈቀድሽልኝ አመሰግናለሁ ብላ አደይ ጉልበቷን ሳመች። የፍቅርን እናት እንዴ ቆይ አንቺን እኮ ከፍቅርና እንዲሁም ደግሞ ከሌሎች ልጆቼ ነጥዬ አላይሽም። አንቺ እኮ የቤት አጋዥ ሳትሆኚ ብዙ ነገር የነበርሽ፣ አሁን ደግሞ ሁለት የኔ አጋዦች የኔ ቀኝ እጅ ሰተሽኛል። ለዚህም ነገር በሙሉ እጅጉን አድርጌ አመሰግናለሁ ተባብለው ተመራርቀው እንዲሁም ደግሞ አደይና ዲብ በሰርግ ቅልጥ ባለ ሰርግ ተጋቡ። ባርችና እንዲሁም ዳይመንድ ደግሞ ሚዜ ሆነው ቅልጥ ባለ ሱፍ ዘንጠው ሰርጋቸውን አወጡ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። የቤዛ ወንድም ሰተት ብሎ ከእስር ቤት ከወጣ በኋላ ወደ ቅምጥል ጋር መጥቶ የቅምጥልን አንገት እንቅ አደረገው። ኪንጎ ጀግናው ከኋላ መጣና አናቱን ሲበጠርቅለት ተዘርግቶ ቀረ። ከዛ እንዴ ኧረ ተይ ተይ ይሄ ልጅማ ሙቷል መሰለኝ ብሎ ሲላት ምን እኔ እዚህ እየሞትኩ እያለ አንተ ለሱ ታስባለህ? በናንሄድ እናምልጥ ብላ አመለጠች። ሊሊና እንዲሁም አደዬ በሚያወሩበት ሰዓት እኔ ምልሽ ሊሊ ቆይ ግን ምን ይሰማሻል? ስለማን? ስለ ቤኪ ነው? ምን ማለት ነው? አልገባኝም። ታውቂያለሽ ቤኪ ለአንቺ በጣም ያስብልሻል፣ አንቺም ደግሞ ለሱ ታስቢለታለሽ። ስለዚህ ምናልባት የሆነ ነገር ተሰምቶሽ እንደሆነ ብላ ስትላት ትሰሚኛለሽ አደይ አርፈሽ ብትቀመጪ ይሻልሻል። እኔ ያላሰብኩትን ነገር ልጁንም ሆነ እኔንም እንድታሳስቢኝ አልፈልግም። ቆይ ለምንድን? እኔ ምልሽ ገና ለገና ኤላ እንደዚህ አደረገኝና ሌሎቹም ያደርጉኛል ብለሽ ልታስቢ ነው ማለት ነው? ከዛን እስከ መጨረሻው ድረስ እንደዚህ ልትቀጥይ ነው ሳታገቢ? ቆይ ሊሊ እኔን እያበረታታሽና እያጠናከርሽ አልነበር እንዴ ወደ ዲብ እንዲሄድ? እናስ ታዲያ ቢሆንስ የኔና ያንቺ አንድ አይነት ነው። አየሽ ዲብ እንኳ እውነት ሁሉንም ነገር በሰርግ ሊያገባሽ ነው። ትንሽ ቀን የቀረው አየሽ። አንቺ ግን ታይ አደይ እባክሽን ታይ ብላ ስትላት አይ ሊልዬ እኔማ ያልሽኝም በይኝ እንጂ በፍጹም አልተውሽም። ምክንያቱም ጓደኛ ማለት እንደዚህ አይደለም። ልክ አንቺ እኔን እንደምትመክሪኝ ሁሉ እኔም ደግሞ አንቺን እመክርሻለሁ። እየመረረሽም ቢሆን ትውጫዋለሽ እንጂ በፍጹም ዝም አልልሽም አለቻት። ባርች ዲብን በደንብ አድርጎ አስጠነቀቀው። ትሰማኛለህ? እኔ በህይወቴ 3 እህት ነው ያለኝ። አንዷ ሊሊ፣ አንዷ ደግሞ አደይ፣ ሌላዋ ደግሞ የአባቴ ልጅ ምጥናት። ስለዚህ እባክህን አንድ ነገር አደርጋለሁ ብትል በፍጹም እንዳታስበው ብሎ ሲል አረ እንደዛ አትበል። ቆይ ግን ባርች እኔ ምልክ የእውነት እንደ እህት ነው እንደምታያት ሊሊ? ምን ማለት ነው? አይ እኔማ ፍቅር ቢጤ ነካክቶህ እንደሆነ ብዬ ነዋ። በልበልበል ስነ ስርዓት ያዝ። ምን ችግር አለው? ልጅቷ ምርጥና ቆንጅዬ ልጅ አይደለችም እንዴ? ሆ ኧረ ተወኝ ነው ምልክ። ቆይ ይህንን ነገር ብትሰማ እመነኝ ሊሊ ከቤቷ ነው የምታስወጣ። ካልሆነ አደይን ራሷ አትድርልህም። ኖ እንደዛ ማለት አይደለም።
ነገር ግን አንተም እሷን ትወዳታለህ፣ እሷም ደግሞ ላንተ ያላት አመለካከት በጣም ጥሩ ነው። ስለዚህ ታዲያ ምን ችግር አለው? ቆይ መጣመር ይሄ ክፋት ነው እንዴ? በልተወኝ ባክህ። አሁን እኔ ከእናንተ ጋር ምንም የምጨቃጨቅበት ነገር የለኝም። ለማንኛውም እኔ ስንተኛ ሚዜ እንደምሆን እሱም ብቻ ንገረኝ ብሎ አለው። እናቷን ለመሰናበት እማዬ በቃ ቻው፣ በቃ እኔ ከዚህ በኋላ እዚህ ቤት መኖር አልፈልግም። እንዴ ቆይ ምን ሆንሽ ፍቅር? አሁን ቢያንስ ያደይን እንኳ ሰርግ ሳትበይ ልትሄጂ ነው? ቆይ የምትሄጂበት ወዴት ነው? የምሄደውማ ወደ አባቴ ነው። ምን ወደ አባቴ? ምን ወደ አባቴ? ቆይ ምን ለማለት ፈልገሽ ነው? እዚህ ምን ጎሎብሽ ነው? እማዬ ነገርኩሽ እኮ አንቺ ከአደይና ውጪ የሚታይሽ ሰው ሌላ ማንም ሰው የለም። ኧረ ተይ ግድ የለሽም ተይ ፍቅር አላት ዴቭ። ቆይ ምን ሆነሽ ነው? ይችን ትመስል እናት እያለችሽ አይደለም ላንቺ ለእኛ ሁሉ እያየሻት አይደለም? ነገርኩ እኮ ከዚህ በኋላ አደይ፣ ሮማን፣ አንተ፣ አሹ ሁላችሁም ጥቀሟት እንጂ እኔማ የምጠቅማት ልጅ አይደለሁም። ምክንያቱም እኔን እየተንከባከበችኝ ሳይሆን እኔን እየገደለችኝ ነው ያለችው። በፍጹም ከዚህ በኋላ እዚህ ቤት መኖር አልፈልግም ብላ ግግም አለች። ከዛም ማዘሯ ቆይ ምን እያልሽ ነው? የእውነት አባቴ ጋር እሄዳለሁ እያልሽ ነው? አዎ፣ ለምንድን ነው የማልሄደው? አባዬ ጋር ሄጄ ሁሉንም ነገር አስረዳዋለሁ። ለምንስ እንደማይፈልገኝና እንደማይወደኝም ጭምር እጠይቀዋለሁኝ። እንደዛ ከሆነ መልካም። በአሁኑ ግን እመኚ ፍቅር፣ እኔ አላስቆምሽም። ምክንያቱም የአባትሽን ትክክለኛ ማንነት አይተሽ ወደ እኔ ትመለሻለሽ። ያኔ ደግሞ ወይኔ ልኖር ወይም ላልኖር እችላለሁ። ምን እያልሽ ነው እማዬ? ነገርኩሽ እኮ አባትሽ የራሱ ህይወት አለው፣ የራሱ ህይወት መስርቶ እየኖረ ነው ብላ አለቻት። አይ እማዬ ውሸትሽን ነው፣ አንቺ ልክ እንደምታደርጊው አባዬ እንዳንቺ አይደለም ብላ እናቷን ረግጣ ፍቅር ሄደች። ቤዛ ወንድሟን ቆይ ምን አስበህ ነው ገና ከማምለጥህ ሂደህ እንደዚህ የምታደርገው? አሁን እነ ኪንጎና እነ ዳይመንድ የሚለቁህ ይመስልሃል? ምንም አይመለከተኝም እህቴ፣ ማንም የላት ብለው እንዴት አንቺን ሲደበድቡሽና አንቺን ሲያሰቃዩሽ እሰማለሁኝ። ትሰሚኛለሽ? የቱንም ያህል አንቺና እኔ ባንግባባም እንኳ በፍጹም ግን እንዲጎዱሽ አልፈቅድላቸውም ብሎ ለመማታትና ለማነቅ ሲመጣ ኪንጎ ግን ከባድ ነገር አደረገ። ሩታ ሩታዬና እንዲሁም ዳይመንድ ቪዲዮ እየሰሩ ባሉበት ሰዓት ከዛ ተሸነፈችና በይሳሚኝ ብሎ ሲላት ምን ቆየቱ ጋ ነው ምስም ምን ችግር አለው? ጉንጬ ጋ ነዋ። ምን አይ ትሰሚኛለሽ፣ እንደውም ጉንጭን ትቼ ማለቴ ከንፈሬ ላይ አንተ ልጅ አብድሃል እንዴ ብላ በጥፊ ላሰችው። ቆይ ምን ለማለት ፈልገሽ ነው? ይሄ ጨዋታ አይደለም እንዴ? ኖ እኔ ጨዋታ የሚሆን ምንም አይ እንደዚህ መሆን በፍጹም ደስ አይለኝም። ኧረ እባክሽ ለምንድን ነው ደስ የማይልሽ? ለማንኛውም አሁንና እንሂድና ቪዲዮዋችንን እንስራ ብላ ቪዲዮዋቸውን ሰሩ። ከዛ ዳይመንድ ቆይችን ትመስል ልጅ ግን እንዴት አድርጌ ነው እስከ ዛሬ ያለፈችኝ? ማለቴ በጣም ቆንጅዬ እኮ ናት፣ የተዋበች ናት እያለ ብቻውን ሲያብሰለስል፣ ለነገሩ እንዴት ለያት? ምክንያቱም በአንድ ጎን አሹ፣ በአንድ ጎን ደግሞ ኪንጎ። ስለዚህ እኔ እንዴት ብዬ ይችን የመሰለች ቆሎ የመሰለች ላይ ይችላለሁኝ? ፍቅር ሮማንን በጥፊ ላሰቻት፣ ውሃ እላዋ ላይ ደፋይባት። ከዛ ማዘሯ ምን ነው ፍቅር አሁንስ የእውነቴን ነው ምልሽ ስርዓት አጣሽ ብላ ስትላት ምን ለማለት ፈልገሽ ነው እማዬ? ጭራሽ ስርዓት የምታስተምርኝ አንቺ ነሽ እንዴ? ቆይ እና ታዲያ ይች ልጅ ምን አድርጊኝ ብላሽ ነው? እስኪ ንገሪኝ። ቆይ ምን አደረገችሽና በዚህ ልክ እንደዚህ ትጋፊያለሽ? ነገርኩሽ እኮ እማዬ፣ ውሃ አምጪልኝ አልኳት፣ ያመጣችልኝ ውሃ ደግሞ ቆሻሻ ነው። እና ታዲያ እንዴት ቆሻሻ ሊሆን ይችላል? መቼስ አውቃ ቆሻሻ ውሃ ታመጣልሽም። ከዛ እትዬ ይቅርታ ብላ ስትል ሮማንን ማዘሯ ይቅርታ አትበይ፣ ምክንያቱም ይቅርታ ለፍቅር አይገባትም። ትሰሚኛለሽ? ለእኔም ቢሆን ይቅርታ አትበይኝ፣ ክብርሽን አስጠብቂ። የቱንም ያህል ሰራተኛ እንኳ ብትሆኚ ክብርሽን የሚነካ ነገር እንዳደርጉሽ አትፍቀጅ ብላለቻት። እውነት ነው፣ የእውነት ከዚህ ትምህርት እንወስዳለን እንዴ! ምንም ቢሆን ክብራችንን ማስጠበቅ አለብን። ምንም ቢቸግረን፣ ምንም ብናጣ ክብራችንን ዝቅ ከሚያደርጉን ክብራችንን ከፍ አድርገውን ብንሞት ይሻላል። አሹ
ሩታን አናገርሽልኝ ወይ እኔ ምልሽ ብሎ ሲጠይቃት፣ አይ ሮማን እመነኝ ከዚህ በኋላ ያንተ የምትሆን አይመስለኝም። ምን ለማለት ፈልገሽ ነው? ነገርኩ እኮ እሷ የቱንም ያህል አንተ እንደምትወዳትና እንደምታፈቅራት ታውቃለች። እናማ ለአንተ ያላት ስሜት የወንድምነት ነው እንጂ የፍቅር አይደለም። የሚገርም ግን ከሌላ ሴት ጋር ብታዩ ምን ትያለሽ ብዬ ስጠይቃት መልስ አልሰጠችኝም። ያ ማለት ለአንተ ስሜት አላም ማለት ነው። ነገር ግን ለምን እንደማትፈልግህና ለምን መጠጋትን ለምን መራቅን እንደመረጠ እማቀው ጉዳይ የለኝም። ብቻ ባጭሩ እንደዚህ ነው ብላ አለችው። እሺ በቃ ተይው የኔ ነገር ውሃ በላው ማለት ነው እያለች አለች። ዳይመንድ ዲቭን እኔ ምልክ የአደይ እናት እንኳ ትቀበልሃለች፣ ግን የአደይ አባት የሚቀበልህ አይመስለኝም ብሎ አለው። ለምን ሲባል ማለቴ ምን አደረግ? ይኸውልህ የጌታ ልጅ ሲባል ሰምተህ ታውቃለህ? ምን ማለት ነው የጌታ ልጅ? በጣም ሀብታም ማለት ነው እንዴ? ታዲያ እሱስ ሀብታም አይደለም እንዴ? አለች ሩታ። ሆ ሀብት ቢሉሽ ሀብት መሰለሽ እንዴ? የገጠር ሀብት እንደገና ደግሞ በዙሪያው የዛን የሚይዝ ማለቴ የሚቆጣጠር አለ እንደ ጋርድ ነገር። እናስ ብቻ ብዙ ነገር የሚጠይቅ ይመስለኛል። ግን ደግሞ ምንም ቢሆን እኔ ከጎንህ አለሁኝ ብሎ አለው። አይ በፍጹም ምንም የቱንም ያህል ርቀት ብጓዝም እንኳ አደይን እኔ አልተዋትም ብሞትም እንኳ አልተዋትም ሲል ዳይመንድ ጎበዝ፣ እህቴን እንድትተዋት አልፈልግም። ምክንያቱም የአደይ አባት ገና ብዙ ችግርና ጣጣ ይዞብን ይመጣል። አንተ ግን ጠንካራ ሆነህ ከአደይ ጋር ወልዳችሁ መሳም አለባችሁ ብሎ አላቸው። ግን አለች ሮማንዬ፣ ታውቃለህ እዚህ የሰራችው መልካም ነገር አደይ አሁንም ፈለና ያለው ውድ የህያቤቴ ቤተሰቦቼ የዛሬው አደይ ድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። እስኪ በአደይ እና በዲብ ሰርግ ማን ነው ደስ ያለው? እልል እያላችሁ ኮሜንት አስቀምጡልኝ። እወዳችኋለሁ። ባይ ባይ።